የነሐና ድንኳን የለቅሶ ድንኳን ነው። የነፍናና ድንኳን ሁሉ ጊዜ እልልታ ያለበት ድንኳን ነው። ሁሉ ጊዜ መዝሙር አለበት፣ ሁሉ ጊዜ እልልታ አለበት፣ ሁሉ ጊዜ ያልተጸለየበት ግን መልስ ያለበት ቤት ነው። የእናንተ ቤት ይጸለያል ግን መልስ የለም። የነሐና ቤት ማለት ነው። መልስ የቆየበት የነሐና ቤት። ህብረት አለ፣ አዎ። ከእግዚአብሔር ጋር ጥሩ ኮኔክሽን አለ፣ አዎ። ጸሎት አለ፣ አዎ። አምልኮ አልተቋረጠም፣ አዎ። ግን መልስ የለም። ቻላቫኒያስ ቀጥል ወንድሜ፣ ጸሎት ቀጥል፣ አምልኮ ቀጥል፣ መዝሙር ቀጥል፣ አገልግሎት ቀጥል። ባይመለስም መላሹ ስላለ ክብር ይሆንለት። የአባቶች ጸሎት ውጤት ነን እኛ። ዛሬ እዚህ ስንቆም፣ ዛሬ ስናገለግል እግዚአብሔርን ወጣቶችን እንዲያስነሳ መጋቢ አድርጎ አገልጋይ አድርጎ ብዙ አባቶች ተንበርክከዋል፣ ጮኸዋል። እና እግዚአብሔርን ስለእናንተ ማመስገን ፈልጋለሁ። እዚህ ያላችሁ ለወጣቶች የጸለያችሁ እግዚአብሔር ከስንት ቦታ ተናጥቆ አገልጋይ እንዳደረገን ብታውቁ ሁሉ ጊዜ የምስጋና ርዕሳችሁ ነው የምንሆነው። አሜን አሜን አሜን። ኢየሱስ ጌታ ነው። ቀደም እየዘመርክ ነበር ስገባ አይደል? በቃ ይሄን መዝሙር ነበር አይደል? መጀመሪያ ስገባ ስለ እድል ነው። በቃ እግዚአብሔርን ማምለክ፣ ለሱ መዘመር፣ ቤቱ መሆን ይሄ እድል ነው። የጌታ ስም የተባረከ ይሁን። ያለው አይቀርም አምናለሁ፣ ዝማሬ ካፊያ ይታጣው፣ የካሳ ጊዜ ይሆናል፣ ቀን ቆጥሮ ለኔ ሲመ እግዚአብሔር ነው እግዚአብሔር ነው። ወይ በቃ ይሄን እያልኩ ነው የመጣሁት። መዝሙር በሌሊት የሰጠኝ ቃል ገብቶልኛል አውቃል። አባሃዲያስ ላይ ጥለኝ ደግሞ ላይተ ያለው አይቀርም ያለው አይቀርም አምናለሁ። ዝማሬ ካፊያ ይታጣም። አሃዲያስ የካሳ ጊዜ ይሆናል፣ ቀን ቆጥሮ ለኔ ሲመ እግዚአብሔር ነው። ጉልበት እግዚአብሔር የሆነው እንደገና መዝሙር በሌሊት የሰጠኝ ቃል ገብቶልኛል አምናለሁ፣ አይጥለኝ ደግሞ። እግዚአብሔር ስመጣ አንድ መልእክት ሰጠኝና በጸሎት ቦታዬ ላይ ብዙዎቻችን ቤት ጥያቄ አለ። አይነቱና ስፋቱ ይለያይ እንጂ ጥያቄ አለ። እና እግዚአብሔር ግን ለኔ እንዲህ አለኝ በማለዳዬ እየጸለይኩኝ፣ እንዴት ሊሆን ይችላል? ልክ እነ ማርያም እየተማከሩ ማን ያንከባለዋል? ከኛ አቅም በላይ ነው፣ ከኛ ብርታት በላይ ነው። ፈርጠም ያለ የወታደር እጅ ነው የዘጋው። ማን ይከፍተዋል? ያን ድንጋይ ማን ያንከባላል? እያሉ እየተማከሩ ይመጣሉ በመንገዳቸው። ነገር ግን ጉዞ ያላቆሙ፣ መጓዛቸውን ያላቆሙ፣ ማን ያንከባላል ኦር ደግሞ የነገሩን ትልቅነት አይተው ጉዞ የገቱ ሳይሆኑ ጉዞ የቀጠሉ እግዚአብሔር እንዲላችኋል፣ እንዳታቋርጡ ብያለሁ፣ እፈጽማለሁ፣ ተናግሬያለሁ፣ አደርጋለሁ ይለኛል ጌታ። የነገሩ ትልቅነት ያስፈራል። ፊት ለፊት ላይ ያለው እኮ በጣም ጃይንት የሆነ ነገር ነው የሚጠብቃቸው። ነገር ግን ጉዞ ያላቋረጡ፣ ከነገሩ ትልቅነት የተነሳ ጉዞ ያላቆሙ፣ እየተራመዱ ያሉ። እኔ አላውቅም ነገ ምን እየጠበቃችሁ እንደሆነ፣
ነገ ምን ያስጨነቃችሁ እንደሆነ አላውቅም። እግዚአብሔር ግን እንዲላችኋል ጉዞ እንዳታቋርጡ። ዶንት ጊቭ አፕ እጅ እንዳትሰጥ ይልሃል ጌታ። አላውቅም ለአንድ ሰው መልእክት ነው። ይራመዳሉ ሰዎቹ ማን ያንከባልናል? ግን ከአቅማችን እኮ በላይ ነው። ከኛ ዕውቀትም ከኛ አቅምም ከኛ ኃይልም በላይ ነው። ነገር ግን እንሄዳለን በእምነት እንጓዛለን። በእምነት ጓዛሉ ሰዎቹ። መራመድ ግን አላቆሙ፣ መንቀሳቀስ ግን አላቆሙ። ወዳጆቼ አንድ መልእክት አለኝ ዛሬ። መራመድ እንዳታቆሙ፣ አምልኮ እንዳታቆሙ፣ ጸሎት እንዳታቆሙ፣ መዝሙር እንዳታቆሙ፣ ስብከት እንዳታቆሙ። ያልተቋረጠ ህይወት፣ ፍሎውን ያልቆረጠ ህይወት፣ ነገር አልተመለሰም፣ ፍሎው እንዳይቋረጥ ኢየሱስ ጌታ። እግዚአብሔር እንደይለኛል በቃ መልእክት ብሎ ብለን ቻው በቃ እግዚአብሔር ይስጥልን ደናደሩ ብል ያዋጣኛል። መልእክት እግዚአብሔር ብሎኛል፣ ጉዞ እንዳታቋርጡ። ዛሬ ማካፈላችሁ ሐሳብ ያለው ሁላችሁ የምታውቁት አንደኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ያለቃል። በጣም ፌመስ የሆነ ታሪክ፣ በጣም የሚታወቅ፣ በጣም ይታወቃል። ብዙ ሰዎች ሰብከውታል። እናንተም ብዙ ጊዜ አንብባችሁታል። ስለ 3 ሰዎች ያወራል። ሐና፣ ፍናና እና ሕልቃና። እነኚህ ሰዎች ቤት የነሐና ድንኳን የለቅሶ ድንኳን ነው። የነፍናና ድንኳን ሁሉ ጊዜ እልልታ ያለበት ድንኳን ነው። ሁሉ ጊዜ መዝሙር አለበት፣ ሁሉ ጊዜ እልልታ አለበት፣ ሁሉ ጊዜ ያልተጸለየበት ግን መልስ ያለበት ቤት ነው። የእናንተ ቤት ይጸለያል ግን መልስ የለም። የነሐና ቤት ማለት ነው። መልስ የቆየበት የነሐና ቤት። ህብረት አለ፣ አዎ። ከእግዚአብሔር ጋር ጥሩ ኮኔክሽን አለ፣ አዎ። ጸሎት አለ፣ አዎ። አምልኮ አልተቋረጠም፣ አዎ። ግን መልስ የለም። ቻላቫኒያስ ቀጥል ወንድሜ፣ ጸሎት ቀጥል፣ አምልኮ ቀጥል፣ መዝሙር ቀጥል፣ አገልግሎት ቀጥል። ባይመለስም መላሹ ስላለ ክብር ይሆንለት። ሐና መልስ የለም ግን ሴሎ አትቀርም። መስት ነው እና ሐና ቤት ሴሎ በየዓመቱ በየጊዜው በየወቅቱ ሴሎ ትሄዳለች። መስዋዕት አይቋረጥም። መልሱ አልመጣም ተብሎ እና ሐና ቤት ከእግዚአብሔር ጋር ኩርፊያ ውስጥ አልገባም። መስዋዕት አለ፣ ጸሎት አለ፣ ሴሎ አለ። አጠገብ ያለው ነካ አድርገውና ባክላስ ችግር ለመጨረሻ ጊዜ ሴሎ አይቀርም ብለው በእናትህ ሴሎ አይቀርም። መልስ አልመጣም ተብሎ ጸሎት አይቆምም፣ አምልኮ አይቆምም። ወዳጄ መላሹ ከመጣ በቂ ነው። መልሱ ባይመጣ መላሹ ከመጣ በቂ ነው። ሐና ትጸልያለች፣ ፍናና ትወልዳለች። ሐና መስዋዕት ታቀርባለች፣ ፍናና እዛ ሰፈር ትወልዳለች። ሩቲን የሆነ አንድ አይነት የሆነ ምዕራፍ፣ አንድ አይነት የሆነ የህይወት ይገለባበጣል። አንድ አይነት ነገር ግን አንድ ያልተቋረጠ ነገር አለ እና ሐና ቤት መስዋዕት። ለዚህ ነው በንግግሬ መግቢያ አታቋርጥ ያልኩ። አምልኮ አታቋርጥ፣ መልስ ባይመጣም ጸሎት አታቋርጥ፣
ማገልገል አገልጋዮች ማገልገል አታቋርጡ። መዘመር ዘማሪዎች አታቋርጡ። ሰባኪዎች መስበክ አታቋርጡ። የእግዚአብሔር ሕዝብ ሆይ በእግዚአብሔር ፊት መውደቅ አታቋርጥ። እግዚአብሔር አንድ ቀን ይመጣል። ሻዳዲያዶሳ የመጣ ቀን እግዚአብሔር ወደ ቤትሽ የመጣ ቀን ወደ ጓዳ የመጣ ቀን እኩል አይደለም የሚያደርግ 6 እጥፍ ነው የሚያስቀድም ወደፊት። አንተ ብቻ አንቺ ብቻ ጸንተሽ ቦታሽ ላይ ቆመሽ አምልኪ። እና ሐና ቤት ሴሎ በጭራሽ በሴሎ ድርድር የለም። ሴሎ የመሰዋዕት ቦታ ነው። ለዛም እኮ ነው እግዚአብሔር የሚመጣው ሁሉ ጊዜ ታውቃለህ መስዋዕት ቦታ ላይ። እግዚአብሔር ማኪያቶ ቤት መልስ የለውም ወንድሜ። ማኪያቶ ቤት አይደለም እግዚአብሔር መልስ ያለው። እግዚአብሔር መልስ ያለው መስዋዕቱ ጋር ነው። ያልተቋረጠ ጉዞ ነበርና ሐና ቤት ያልተቋረጠ ዴይሊ ጉዞ ነበር። ትመጣለች እንደ ሰካራም ሰው ታነበንባለች፣ ትናገራለች። መልስ የለም ትሄዳለች። ነገር ግን ምልልስ አለ። መምጣት አይቋረጥም። የሆነ ጊዜ የሆነ ጥያቄ ጠየቅኩኝ እግዚአብሔርን እና አርግልኝ አልኩ። ስጠኝ አልኩና መንፈሳዊ ልጅ እያለሁኝ በመንፈሳዊ ነገር ከዛ እግዚአብሔር ከለከለ። አኮረፍኩት እግዚአብሔር። ጸሎት አቆምኩ። ይሄንማ ካልመለስከው ጸሎት አቆምኩ፣ አገልግሎት አቆምኩ፣ ማረጋቸውን ነገሮች አቋረጥኩ። እግዚአብሔርን አኩርፌ ለካስ በማኩረፍ የሚመለስ መልስ የለም። እግዚአብሔር አስተማረኝ። ነገሩ ካለፈ በኋላ ስጠኝ ያልኩት ጉዳይ አድርግ ያልኩት ጉዳይ ካለፈ በኋላ ልክ ቆሜ ሳየው ያኔ ቢሰጠኝ ዛሬ እዚህ መድረክ ላይ አልገኝ፣ ዛሬ እሱን እያገለገልኩ አልገኝ፣ ዛሬ ቤቱ አልገኝ። ለካስ እግዚአብሔር ሲሰጥም በምክንያት ነው፣ ደግሞ ሲከለክልም በምክንያት ነው። እግዚአብሔር ሁሉን በጊዜው ውብ አድርጎ ቤታቸው ላይ ይስራው። አሜን አሜን አሜን። አንድ ነገር ነው የምነግራችሁ ዛሬ፣ ጉዟችሁን እንዳታቋርጡ። አብርሃም ታላቅ የእግዚአብሔር ሰው አብርሃም፣ እኔ ይገርመኛል። ይሄ ታላቅ ሰው እግዚአብሔር ሕዝብ አደርጋለሁ፣ ደግሞ የሚባርኩን ባርካለሁ፣ የሚረግሙን እረግማለሁ፣ እንደው በአንተ የተነሳ አሕዛብ ሁሉ ይባረካል፣ ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት ብሎ ቀን ላይ አሸዋ ሲያሳየው፣ ሲመሽ ደግሞ እንግዲህ ያው ቴንት ውስጥ ነው ድንኳን ውስጥ ነው የሚኖረው። ማታ ሲመሽ ደግሞ ከዋክብት እያስቆጠረው፣ ቀን ከዋክብት ስለማይተም ቀን ደግሞ አሸዋ እንደዚህ ዘርን አበዛለሁ እያለ ፕሮሚስ ገብቶለት አወጣው። አብርሃም ከኡር ከለዳውያን በእግዚአብሔር ፕሮሚስ ከአገባበት ቢያዝን ከሚያጽናኑት ቢርበው ከሚያበሉት እግዚአብሔርን እኮ አብርሃም አያውቀውም እኮ ባይዘ ታውቃላችሁ አይደል? አባቱ ታራ ጣዖት አምላኪ ነው። አንድ ድምጽ መጣ፣ አብርሃም በቃ መርጬሃለሁ፣ ውጣ እኔ ወደማሳይ። ወዴት? እኔ ወደማሳይ ምድር። ቃል ይዞ ወጣ አብርሃም። ምን የሚል? በቃ ውጣ፣ እኔ ጋሻ ሆናለሁ፣ እኔ አባት ሆናለሁ፣ እኔ መሪ ሆናለሁ የሚለውን ቃል ይዞ ሕዝብ አደርግሃለሁ፣ የብዙዎች አባት ትባላለህ የሚለውን ቃል ይዞ አብርሃም ወጣ እና ይሄዳል፣ ይኖራል። አብርሃም ሕይወት ላይ የለም አይደለም ሕዝብ ሊሆን አንድ ልጅ ጠፋ በቤቱ። አብርሃም ይስሐቅ ባይመጣም አብርሃም ለእግዚአብሔር መስዋዕት ግን አላቋረጠም። ልክ ሲገለጥ እግዚአብሔር መጣ ወይ? አዎ።
መልሰን ይዘባት መጣ መላሹ ከመጣ ይበቃል ሸክ ያረጋል አብርሃም ያርዳል አብርሃም ለመልሱ አይደለም አብርሃም መስዋዕት ያለው ለመላሹ ነው ቤታችሁ ላይ ለመልስ ሳይሆን ለመላሹ የሚሆን ምስጋና ይብዛ ትዳራችሁ ላይ ለመልሱ ሳይሆን ለመላሹ የሚሆን አምልኮ ይብዛ ሻላቫኒያን ቶራዲያሱ ይዘገይም እኮ በርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ እኔ ይገሰጻል ሐዘን ትካዜ ኤላባኖስ እሱም ብዬ የምን ጭንቀት እንዴት ያለ የምስጋና ጠል እየወረደ እንደሆነ ጉባኤው ላይ ብታዩ ሐዘንን ጉስቁልናን ይሄ የምሬትን ጸሎት ከቤታችሁ ጠርጎ የሚያወጣ የምስጋና መንፈስ እየገባ ነው ያለው ሻዳ ሀዲያላ ባህሮዲያና ማሃዶስ አብርሃም ሆይ ሲለው አቤት አለው መጣ መላሹ አው እንካ መስዋዕት እጁን ሳይሆን ፊቱን የሚፈልግ እጁ የሚያረካው ሳይሆን ፊቱን አይቶ የሚጠቅም ትውልድ በፊቱ የረካ በፊቱ እርክት ብሎ የጨረሰ አብርሃም ታውቃላችሁ እግዚአብሔር አብርሃምን ሌላውን ፍላጎት ሙጥጥ አርጎ አስጨርሶ እግዚአብሔርን ብቻ እንዲል አድርጎ ነው እግዚአብሔር መልሱን የሰጠው ታውቃላችሁ አይናችሁን እግዚአብሔር ካፈለጋችሁ ጦር ከነገራችሁ ነገር ላይ አስነስቶ እስካልጨረሰ ድረስ ያን ነገር ወደ እናንተ ያመጣው መጀመሪያ ያስጨርሳችኋል አብርሃም ለዛ ነው ከሰጠው በኋላ አምጣ ሲለው እንካ ያለው ሙጥጥ እግዚአብሔርን ብቻ የአብርሃም ልብ ውስጥ እግዚአብሔር ሞልቷል ይስሐቅ ሁለተኛ አይደለም ይስሐቅ ሶስተኛም አይደለም ይስሐቅ የለም እግዚአብሔር ብቻ የሞላው ቤት ይሁንላችሁ በኢየሱስ ውድድሩስ ስጦታው ከሰጪው ጋር ውድድር ውስጥ የማይገባ ህይወት እግዚአብሔር ይስጣችሁ አብርሃም ለመጣው እግዚአብሔር እንጂ ላመጣው እግዚአብሔር መስዋዕት ለመጣው ለተገለጠው መጣ እኔ ቤት መጣ አሁንም እቺ ደሳሳ ጎጆ ላይ መጣ ስጠራ አቤት አልከኝ ተገለጥ አቤት እንካየው መስዋዕት አለው አብርሃም ለመላሹ ምስጋና ይሆንለት ሰይጣን መጥቶ ነካ ሲያረግ ታውቃላችሁ እናንተ ቤት ሴንሲቲቭ የሚለውን ጉዳይ ነው የሚነካው ይሄንማ ከወሰድኩ ብሎ ኢዮብን እኮ እንደዛ ነው እኮ ይሰድባል አፉን ባንተ ላይ ያላቅቃል አይነ አረ በጭራሽ ኢዮብ እንዴ ይገርመኛል እኮ ኢዮብ እግዚአብሔር መጀመሪያ ኢዮብን እንዴ ልጆቹስ ፈለገው ሰይጣን ማለት ነው ሰይጣን ልጆቹስ ፈለገው ኢዮብ ልጆቹ ውስጥ የለም በልጆቹ መጣ ልጆቹን ገደለ ኢዮብ ልጆቹ ውስጥ የለም አረ ንብረት እንዳለ በጉም ናንተፍሳ ኢዮብ ራሱ በጎቹና አህዮቹ ጋር የለም አይ በቃልና በቃ ሰውነቱን በቁስል መታው በቁስል ሲመታው ኢዮብ ራሱ ውስጥ ራሱ የለም ኢዮብ ያለው እግዚአብሔር ውስጥ ነው ሞያ ማደሪያ ውሎ አዳር እዛ ውስጥ ይሁን በኢየሱስ ህልውና ውስጥ ይሁን በኢየሱስ ኢዮብ ሚስት ውስጥ የለም አንተ ሴንሲቲቭ ፓርቱ ነው ብሎ ሲነካው የለም እዛ ውስጥም ኢዮብ ህልውና ውስጥ ነው ያለው ሰውነቱን በገል ያከከ አይላ ፍጽምናዬን አለቅም ይላል ስጋው እየተፈረፈረ ይወደቀ ራስ ውስጥ ራሱ የሌለ ሰው እግዚአብሔር ሰጠ እግዚአብሔር ነሳ የሚል ሰው በጌታ ሰይጣን ፈልጎ ልጆች ውስጥ አያገኝ ገንዘብ ውስጥ አያገኝ አንዳንዱ ትዳሩ የሆነ ነገር ሲመታ ተጅ እግዚአብሔር ይሄን ነገርን ካልተጠበቀማ ብሎ ከእግዚአብሔር ቤት ይተፋል በፍጹም ፓራዲያኖስ ክሬዲያስ እንዳትገኝ አንተ አምልኮን ቀጥል አንቺ መስዋዕትሽን ቀጥይ እና አብርሃም ቤት እንደሆነው መስዋዕትን አታቋርጥ ጉዞህን ቀጥል እግዚአብሔር ግን በጊዜው ወደ ቤት ይመጣል አሜን
ሁለት ነገር ተናግሬ ጸልያለሁ። ሐና ወደ ፖይንቴ ስመለስ ወደ መጀመሪያው ሐና ሁለት ነገር አላቆመችም። ታውቃላችሁ ሐና እግዚአብሔር ቤት መሄድ መስዋዕት ማቅረብ አላቋረጠችም። እግዚአብሔር ሳሙኤልን የሚያክል ወር ደግሞ ከዳን እስከ ቤርሳቤ ዝናው የሚሰማ ታላቅ ነገር ለእናንተ ሊሰጥ ከፈለገ እንትኑ ረጅም ነው። ባይዘ የሚያስጠብቃችሁ ጊዜ ራሱ ረጅም ነው። እኔ እላለሁ ብዙ ጊዜ በቅርብ ጊዜ እግዚአብሔር ካለኝ የእግዚአብሔር ቅርብ ርቀቱ አረ ጌታ ሆይ ጊዜውን ንገረኝ እላለሁ። የእግዚአብሔር ቅርብ በጣም ሩቅ ነው። አንዳንድ ጊዜ በቅርቡ ብሎኝ ይሄው እስካሁን ድረስ 6 ዓመት ያልተፈጸሙ ነገሮች አሉ። ና አንተ ልጅ ብሎኝ አንዳንዴ የእግዚአብሔር ቅርብ አንዳንዴ እኛ በእኛ ታይም ስኬጁል እግዚአብሔር አይንቀሳቀስም። ወዳጆቼ ነገሩ ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። ብዙ ሰዎች ለምንድን ነው ከአገልግሎት የጠፉት? ለምንድን ነው ከጸሎት የጠፉት? ለምንድን ነው ከቸርች የጠፉት ብላችሁ ስታስቡ ነገሩን ትንቢቱን ከእግዚአብሔር ተስፋውን ከእግዚአብሔር ነገሩን ደግሞ የነገሩን ጊዜ ደግሞ ከራሳቸው ሞልተው በዚህ ጊዜ እኔ ቤትና ብለው እግዚአብሔር ደግሞ እንደዛ አይነት አሰራር የለው። ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። በቃ ቁርጥ ነው። በቃ ኢየሱስ ጌታ ነው። ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። እና እኔ እንዴት ላርክ እንዴት ልጠብቅ ካልከኝ እንደ ሐና ሴሎ መስዋዕትን ሳታቋርጥ ጠብቅ፣ እያመሰገንክ ጠብቅ፣ መዝሙር ቤት ላይ ሳይጓደል ጠብቅ፣ ከጸሎት ስፍራ ሳትጠፋ ጠብቅ። አትጠራጠር፣ እግዚአብሔር በጊዜ ወደ ቤት ይመጣል። አይደለ? የእግዚአብሔር ቃል ሲናገር የምትጠብቁት ጌታ አይደለ? ድንገት አይደለ? ወደ መቅደሱ ምን ይላል? ይመጣል፣ በጊዜው ይመጣል። ወዳጆቼ አሁን የራሳችሁን ሰዓት ፍቱና ሰዓታችሁን ፈታችሁ የራሳችሁን አስቀምጡ። ከእግዚአብሔር ጋር የተቆራረፋችሁ አስቀምጡ። የራሳችሁን ሰዓት ፈታችሁ አስቀምጡና ምስጋና አለኝ ላንተ በሉት። ያቺ ሴት እንዳደረገችው እኔ ሁሌ በምሳሌነት እጠቀማታለሁ። ብዙ ሰው ያወራታል። እና አንድ ፓስተር አለና ሰፈር ውስጥ አንድ ሴት አለች። ሁሉ ጊዜ ፓስተሩን ጸልይልኝ ያለች የምታስቸግር ጥያቄ ያለባት ሁሉ ፓስተሩን ጸልይልኝ ትላለች። እና ሁሉ ጊዜ ጥያቄ ያለባት ናት። ጸሎት ሁሉ ጊዜ የምትፈልግ ናት። አንድ ቀን ፓስተሩ ሌላ ሀገር ሄዶ ረጅም ጊዜ አገልግሎ ሲመለስ ድንገት ቤቷ ውስጥ ከባድ የሞንታርቦ የጂፓስ ድምጽ ተከፍቶ ሴትዮዋ ያመለከች ይሰማል። ከሩቅ ሰም እንዴ እግዚአብሔር ጸሎቷን ሰማ፣ እግዚአብሔር መለሰላት ብሎ ቀስ ብሎ ወደ ቤቷ ይገባል። አላየችው። ብዙ ትዘላለች፣ ታመልካለች፣ ታሸበሽባለች። ድንገት ዞር ስትል አየችውና እንዴ ፓስተር አላየውክም አለችው። እንዴ እግዚአብሔር ጸሎትሽን መለሰ አይደለ? ሰማሽ አይደለ ሲላት እግዚአብሔር ጸሎቴን አልመለሰም፣ ጥያቄውም አልተመለሰም። ታዲያ ምንድነው አምልኮ? ሰይጣንን ኮንፊውዝድ አደረገ ነው አለች። ሻካታ ለባሳ ሰይጣንን የሚያወዛግብ ያለቅሳል ብሎ ሲጠብቅ ነገሩን አበላሽቶ አንተ አዲስ የሆነ ጂፓስ ትገዛና መዝሙርን ከፈታ አድርገ ምስጋና አለኝ፣ አምልኮ አለኝ፣ ዝማሬ አለኝ። ዛሬ ሐሙስ አርብ ነው አይደል? ይቀራል ቸርች፣ በቃ ዛሬማ አይመጣም፣ በቃ ይሄን ነገሩን አበላሽቻለሁ ይጠፋል ብሎ ሲያስብ አንተማ ትልቅ ሰማይን የሰራ የሚለው መዝሙር በከፍተኛ ሁኔታ መኪና ውስጥ ከፍተ መንቀሳቀስ። ኢየሱስ ጌታ። ያለቅሳል ኦር ነጠላ ተለብሳለች ሶፍት ገዝታ ትጨርሳለች ብሎ ሰይጣን ሲጠብቅ በከፍተኛ ሁኔታ እናንተ ቤት አምልኮ ይገኝ በኢየሱስ።
አሜን አሜን አሜን። እንዳይቋረጥ መልእክት ይሄ ነው። መራመድ እንቅስቃሴ አታቋርጡ። ጥያቄው ምንም ያህል ትልቅ ሊሆን ይችላል። እነዛ ሲንቀሳቀሱ የጥያቄውን ግዝፈት ሳይሆን የአምላካቸውን ተስፋ ይዘው ነው የተንቀሳቀሱት። ታውቃላችሁ በትንሣኤው አካል የተገናኙት እነዛ ሰዎች ናቸው። ደፈርስት ኢየሱስ ጌታ ነው። ዛሬም ቢሆን መልእክት አለ። መራመድ ላላቆማችሁ መልሱ ባይመጣም ለመላሹ በቤታችሁ ምስጋና እየሰዋችሁ አምልኮ እያቀረባችሁ ላላቋረጣችሁ መዝሙር፣ ላላቋረጣችሁ ስብከት፣ ላላቋረጣችሁ ምስጋና መልእክት አለኝ ዛሬ። እግዚአብሔር መልሳችሁን ይዞ ወደ ቤታችሁ ይመጣል። እናንተ ጉዟችሁን ቀጥሉ። ቀደም ፓስተር እየተናገረ ነበር። ኢየሱስ ናይን ወደምትባለው ከተማ ሲገባ ያ ደግሞ አንተ ጎበዝ የተባለው ከከተማው ሲወጣ ለእናቱ አንድ ልጅ ነበረ፣ መበለት የሆነች እናት። እንደተገናኙ አትጠራጠሩ። እናንተ ብቻ መራመዳችሁን ቀጥሉ። እናንተ ብቻ ቸርች ማምጣታችሁን ቀጥሉ። እናንተ ብቻ ማምለካችሁን ቀጥሉ። እናንተ ብቻ እግዚአብሔርን መፈለጋችሁን ቀጥሉ። እግዚአብሔር ድንገት ወደ ነገራችሁ ይመጣል። አሜን። ምን ያህል ትልቅ ነው ብለው ያሰቡትን ጉዳይ ሲደርሱ እኮ የእግዚአብሔር ቃል ሲናገር ከሩቅ ሻካቫኖስ አይታ ለሚራመድ ሰው እግዚአብሔር ከሩቅ ድሉን ያሳየዋል። ከሩቅ ሲያዩት ድንጋዩ ተንከባለ። ለሚንቀሳቀስ እግዚአብሔርን ታምኖ ለሚገባ ለሚወጣ ሰው ከሩቅ እግዚአብሔር ድሉን ያሰማዋል። አጠገባቸው ያለውን አንተ ግን በለው ምስጋናህን አታቋርጥ በሉት። ለመልሱ ሳይሆን ለመላሹ ቤት ላይ ምስጋና ይብዛ በሉት። ኢየሱስ ጌታ። ይሄ ነው መልእክቴ ወዳጆቼ። ሐና ሁለት ነገር አላቋረጠችም። ወደ እግዚአብሔር ቤት መሄድ ሁሉ ጊዜ ድል ፈንታዋን ደግሞ እልቃና ይሰጣታል። ለእግዚአብሔር መስዋዕት ማቅረብ፣ መንቀሳቀስ አላቋረጠችም። መራመድ አላቋረጠችም። አታቋርጡ። አገልግሎት አታቋርጡ ባካችሁ። ህብረት አታቋርጡ። መዝሙር አታቋርጡ። ከቤታችሁ ያቺ ትንሽዬ ግን የምትቀጣጠል እሳት የምስጋና የጸሎት ፕሮግራም አታቋርጡ። አንድ ዷት እንደገና እግዚአብሔር በዛ ውስጥ መልሱን ይልክላችኋል። እስቲ ይችላል በሉኝ። ድገሙ እንደገና። ሃሌሉያ